የኔ ዓለም ብሏታል አማቼ ማለት ነው። የኔ ዓለም እኔ ግን ሰሞኑን ፎቶ ሲለቀቅ ከፎቶ ታች ላይ እንትን የምጻፈው ጽሁፎች በጣም ተመችቶኛል ነው የምላችሁ ተነስተነግራችሁ ማለት ነው። እና የትላንትናም ፌስቡክ ላይ ለቆ ነበር። ትላንት ወዲህም እንደዛው በጣም ደስ የሚል እንትን ጽሁፎች ነው የጻፈው የነበረውና ትላንትና ደግሞ ቪዲዮ መጨረሻ እስከ መጨረሻ ያያችሁት ሰዎች በጣም ደስ የሚል ጽሁፍ ነበር። ሶ እና ይሄ ነው በጣም ደስ ይላል። ትናንትና በሰራው ቪዲዮ ላይ በዚህ ቻናል ላይ ነው የሰራውና ማለት አንድ ኮሜንት አይቼ ነበር እኔ እንደዚህ ብዬ ተናገርኩትኝና ማለት ለምንድነው ሄሚም የፈለገችውን ማለት ምን ማለት ለራሷ ወይም ለሷ የሚሆን ነገር ምንድነው ጠንቅቃ ታውቃለች ያልኩትኝ። ይሄን ኮሜንት ምናልባት ካላያችሁ በጣም ብዙ ቦታ ተጽፏል። ሶ ፌስቡክ ላይ ማለት ብሩክ ፎቶ በለቀቀ ቁጥር ላይ እንደዚህ አይነት ኮሜንት ይጻፋልና ምንድነው ብሩክ አንቺ ላይ እየተጫወተብሽ ነው የሚለው ኮሜንት ነበር። እና ትላንትናም ከዚህ በፊት ይሄ ኮሜንት በቃ በየቀኑ ነው ይሄ ምን አይነት ሰው እንደሆነች አናቅም። እና ሶ እኔ የተናገርኩትኝ ለምንድነው እሱ ፈልጎ ወዶ እሷም እና አጠገቡ ላይ ያለችው እሷ ነች እራሷ ነች የምታውቀው። እና ደግሞ እንደዚህ አይነት ኮሜንት ለምን ብዙ ጊዜ ለምንድነው የምጽፈው? ልጅቷ የፈለገችው የወደደችው ህይወት አትኖርም ወይ ብዬ በሰራው ቪዲዮ ላይ ዋናው አንቺ አይደለሽም ወይ አላችሁኝ። አልገባኝም። እኔ ምኑ ነው ዋና የሆንኩትኝ? እኔ ሄሚ ከብሩክ ተለይ እያልኩኝ ነበረ ነው ወይስ እኔ አልገባኝም። እግዚአብሔርን እንዴት እንደተረዳችሁኝ አላቅም። መጀመሪያ ቪዲዮን ማለት ነው ተረጋግታችሁ አዳምጡ። እና ሳትሰሙ ወይም አንዳንድ ሰዎች ቪዲዮን እንኳን ሳታዩ ነው እኔን ለነገር የምትሮጡት። እና እኔ የተናገርኩትኝ ኮሜንቱ ይሄ በጣም ብዙ ጊዜ እየተጻፈ ነበር። ለምን ሄሚ ብሩክ አንቺ ላይ እየተጫወታ ነው፣ አንቺ ላይ ድራማ እየሰራ ነው፣ ሌላ ሴት ጋር ግንኙነት አለ የሚባል ኮሜንት ይሄ ኮሜንት በጣም ብዙ ሰው ጋር ደርሷል። እኔ ጋር ብቻ አይደለም እንኳን ሶ ለምንድነው እንደዚህ አይነት ነገር የምትጽፉት? ምናልባት ይሄን ቪዲዮ የሚታዩ ሰዎች ብዬ ነው እንጂ የተናገርኩት እኔ ወይ ስለ ግምጃ ወይ ስለ ምንም አይደለም። ዋናው አንቺ አይደለሽ ወይ አንቺ አይደለሽም ወይ ቲክታክ ላይ ሌላ ሰው ነሽ፣ ዩቲዩብ ላይ ሌላ ሰው ነሽ አላችሁኝ። ቲክታክ ላይ እንኳን እኔ አንድን ሰው እኔ ተናግሬያለሁኝ። እኛ አንፈልግም ሶስተኛ ሰው ጨረቃ ፋሚሊ ውስጥ ብዬ ነው እየተናገርኩትኝ እንጂ እኔ ቲክታክ ላይ ሄሚ ብሩክ ተለዩ እንደዚህ ብዬ እኔ ነኝ እየጻፍኩ የነበረው። እኔ እግዚአብሔር አንዳንድ ሰዎች ማለት ነው በቂጣችሁ ነው የሚታስቡት ሳስቡ ማለት ነው። ጌታ በጭንቅላታችሁ ሳይሆን በቂጣችሁ ነው። ቂጣችሁ ይፈረሳል አይደል? እንሶ መጀመሪያ ለማዳመጥ ሞክሩ። እሺ አይዋ ለማዳመጥ ሞክሩ። ማስማት ብቻ ሳይሆን ማዳመጥ ጥሩ ነው። እሺ የምሮ ነው። ሰው ላይ አትፍረዱ ዝም ብላችሁ ማለት ነው። እኔ የተናገርኩትኝ ለዚህ ኮሜንት ነው። ይሄ ኮሜንት በጣም ረጅም ኮሜንት ነው። ባለፈው ብሩክ ቡታጀራ ሄዶ የሆነ ሱፍ ለብሶ የተነሳ ፎቶ ላይ የተጻፈ ኮሜንት ሰው ላከልኝ እና ብሩክ የተለቀቀ ፎቶ ስር ላይ ኮሜንት ላይ የተጻፈ ኮሜንት ነው። እዩ ይሄ ኮሜንት ግን ሁሉ ጊዜ ባለፈው ራሱ ከዚህ በፊት ቲክቶክ ማለት ዩቲዩብ ላይ ራሱ ወጥቶ ብዙ ሰዎች ሲያነብብ የነበረ እንትን ነበራ። ብዙ ሰዎች የምታስታውሱ ከሆነ ይሄ ኮሜንት ወጥቶ ነበራ። እና ትናንት ወዲህ ደግሞ በለቀቀ ቪዲዮ ላይም እንደዛው ተጽፏል። ትናንትና ደግሞ ኢንስታግራም ላይ ትናንት ወዲህ የለቀቀ ፎቶ ላይም ተጽፏል። ሶ ይሄ ነው እንጂ ነው ያልኩትኝ ወይም ስለ ግምጃ ወይም ስለ ማንም አይደለም የተናገርኩትኝ። መጀመሪያ ስሙ እሺ። መስማት ጥሩ ነው። ኦኬ ማዳመጥ ጥሩ ነው። እኔ አይመለከተኝም። እንደውም ብሩክና የፈለጉትን ነገር ያድርጉ። እኔ ማን ነኝ ሲጀመር? እኔ ምን ቤት ነኝ? ዋይ የምር ነው። ማን ነኝ እኔ ሲጀመር? እኔ ስለ ራሴ እንጂ ማቆ ስለ ሰው አይመለከተኝም። እንደ ተመልካች አያችኋለሁ። አለቀ። ማለቃቀስ ይሄ ድሮ የቀረ ነገር ነው። ኦኬ አለቃቀሰ ነው። በጣም ብዙ ጊዜ አለቅሰናል። ምን ይጠቅመናል? ስለዚህ ሰው የጠቀማና የፈለገን ህይወት መመራት ማለት መኖር መፍቱ ነው። ገባችሁ? እኛ አይመለከተኝም እኔ እና መጀመሪያ መስማት አለባችሁ። እና ሲሙ በቃ ሰው ምን እንደሚል ራሱ መጀመሪያ ሰምታችሁ በኋላ ኮሜንት መጻፍ ካለባችሁ ትጽፋላችሁ ብዬ አስባለሁኝ። እና አሽቃባጭ ነሽ ምናምን አስመሳይ ነሽ የምትሉት እሰየው እንኳን አስመሳይ ሆንኩላችሁ። እሰይ አስመሳይ ነኝ አይደለ? እሰይ አሽቃባጭ ነኝ አይደለ? እሰይ እንኳንም አሽቃባጭም ሆንኩ እንኳንም አስመሳይም ሆንኩ በቃ
እኔ ምህረት ነኝ አለቀ። ገባችሁ አይደለ? እኔ ምን አገባኝ ሲጀመር አስመሳይ አላችሁ አላላችሁኝ። ደግሞ ብዙ ቦታ ላይ ደግሞ እያየሁ ያለሁት ብሩክ አፍቅረሽ ነው ብላችሁኛልና እሳይ እንኳን አፈቀርኩ። አፍቅሬም ከሆነ እሳይ እንኳን አፈቀርኩ። ታናቁ ምን አባታችሁ ማታመጡም ሲጀመር ሚዲያ እኩል ነው ሁላችሁም ሲጀመር እንደው እንሰዳባለን ካለ ነው እንደፈለገን እንሰዳደባለን። ግን አልፈልግም ምን ያደርግልኛል ሲጀመር እንደ እኔ እኮ ድሮ እንደምታውቁት አንድ ነገር እንዳያዩት ማለት ነው ደቂቅ ሳይሞላ ነው ወዲያው መጥቼ እዚህ ዩቲዩብ ላይ እየተሰደብኩ ቪዲዮ ብሰራው ግን ያ ነገር ትቼያለሁ። አሁን ላይ ነው በቃኝ። እኔ ምን ይጠቅመኛል በማለት ምንም አይጠቅመኝም ሲጀመር የምረን ነው። እናንተ አሁን እንደዚህ ብላችሁ ፈሰታችሁን ግን አምጥቼ ነው ለምን እንደዚህ ያላችሁኝ ብዬ ቪዲዮ መሰራት አቅቶኝ አይደለም። ድሮ እንደምታውቁት ማለት ነው አንድ ሰው እኔን የኔ ፎቶ ሲፖስት ራሱ አምጥቼ ነው እዚህ ጋር ዘቅዝቄ ቪዲዮ የምሰራው። አሁን ግን አልፈልግም። በቃ አይጠቅመኝም። ጥቅም የለም። በቃ አንድ ሰው ባለባት ቦታ ይውላል ማለት ይሄ እኮ መጨረሻው ውድቀት እንጂ ከፍታ አይደለም እንጂ እኔ አሁን ሰው ያልተናገረ ነገር ተናግረሻል አሽቃባጭ ነሽ ምናምን አሽቃባጭን ካንኩ እኔ እሳየው እንኳን አሽቃባጭ ሆንኩላችሁ እንኳን አሽቃባጭ ሆንኩ ካላስ እኔ ለእናንተ ማስረዳት አይጠበቅብኝም። ሲጀመር ማን ስለሆናችሁ ለእናንተ እኔ ማስረዳው? እናንተ ማን ናችሁ ሲጀመር? ማን ስለሆናችሁ እኔ እንዲህ ነኝ እኔ እንደዚህ አይነት ሰው አይደለም ምናምን ብዬ ለእናንተ እንዲያስረዳ ትፈልጋላችሁ? ኖ ኔቨር አላረገው። ማንንም አይደላችሁ ሲጀመር እናንተ። ስለዚህ የሜዳ ሰው ተከታዩ ነን ወይም ተመልካች ነን እና ያለን ማናገር ያለብን ነገር እስከ ጥግ ይነገራል። የማንንም ለማንም ለየተኛውም ሰው በቃ አለቀ። ግን ይሄ ማስመሰል እንዴ ነሽ አንቺ ማነሽ ምናምን ዋይ አንቺ ራስሽ ማነሽ ሲጀመር ማነሽ አንቺ ሲጀመር ማለት ነው። ማለት ስለኔ ተቆርቋሪ ማን ነው ያደረገሽ? ዘን እና አንቺ ስለኔ ተቆርቋሪ ማደረግሽ ስለ ራሳችሁ ሳታውቁ ስለ ሰው ዝም ብላችሁ አታወሩ። ለማንኛውም እኔ ያልኩት ለዚህ ነበር። እሺ ውዶቼ ብዙም አትናደዱ፣ አይዟችሁ፣ ዋጠጡ ለጮጋራ ይጠቅማል። አሁን ሰዓት ላይ እንደምታውቁት ኢማራት በጣም ይሞቃል እና ብዙም አትናደዱ ነው የምላችሁት ውዶቼ። ማናደድ ጥሩ አይደለም። እድሜን እንትን ያረጋል ማለት ነው። ቶሎ ብላችሁ ታራጃላችሁ አይደለ? እንደዛ ነው የሚባለው። ለማንኛውም ውዶቼ ወዳችኋለሁ። የምትጠሉኝንም ወዳችኋለሁ፣ የምትወዱኝንም ወዳችኋለሁ። ለሰው ተቆርቋሪ ከመሆናችሁ በፊት ለራሳችሁ ተቆርቋሪው ብትሆኑ ጥሩ ነው ብዬ አስባለሁኝ። መልካም ቀን ይላችሁ። ሰላምታ አልጠየቅኩም። እንዴት ናችሁ እናንተ? ግን ደህና ናችሁልኝ? ሀሎ እግዚአብሔር ይመስገን። ሀሳባችሁ ኮሜንት አስቀምጡልኝ። ቪዲዮን ላይክ አድርጉ። ወዳችኋለሁ። መልካም ቀን ይላችሁ።